በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጾመ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላም የጾሙት ስለ ሁለት ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስን አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለም ሁሉ ዘረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስን ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላም ሳይውል ሳያድር ወደ ገዳመ ቀርንጦስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟል። እነርሱ ደግሞ ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገውታል። አንዳንድ መዛግብት በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከጰራቅሊጦስ አንድ ሳምንት በኋላ ነው ይላሉ። ከዚያም በ258 ዓመተ ምህረት ከበዓለ ጰራቅሊጦስ እስከ ሐዋርያት በዓል ዘ ፊስት ኦፍ ዘ ሆሊ አፖስትልስ ሐምሌ 5 ድረስ እንዲሆን አባቶች ደነገጉ በማለት ያስረዳሉ። ይህም የተደረገው የቅዱስ ጳውሎስና የቅዱስ ጴጥሮስ በኔሮን ቄሳር በሮም አደባባይ ሰማዕትነት የተቀበሉትን ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠነክሩታል። መጽሐፈ ድስቅልያ ደግሞ ሐዋርያት 40 ቀን እንደጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥባቸው ለስብከተ ወንጌል እንደተሰማሩ ያስረዳል። መድኃኒታችን ኢየሱስ ክርስቶስም ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑን ለሐዋርያትና ለሚከተለው ሕዝብ ሲያስተምር ስትጦሙ እንደ ግብዞች አትጠወልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸው ያጠፋሉና እውነት እላችኋለሁ ዋጋቸው ተቀብሏል። አንተን ግን ስትጦም በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትም ታጠብ፣ በስውር የሚያይ አባት በግልጥ ይከፍልሃል። ማቴዎስ ምዕራፍ 6 ከቁጥር 16 እስከ 18 ብለዋል። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማህበርና የግል ጾም መኖሩን እናንተ ስትጦም እና አንተ ግን ስትጦም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነቱ እንደሆነ ነቢያት አስቀድመው የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርስ ዘንድ፣ ስደተኞች ድሆች ወደ ቤት አገባ ዘንድ፣ የተራቆትንስ ብታይ ለታለብሰው ዘንድ፣ ከስጋ ዘመድ እንዳትሻሸግ አይደለምን ብለው ጽፏል። ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 8። በቤተ ክርስቲያናችን ትምህርት መቼም የማይጾሙ ወይም ሁሌም የሚባሉ ነገሮች አሉ። እነዚህም በጾም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከእነዚህም መካከል የሕያው እግዚአብሔር ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋና ማቅረብ፣ መልካም ነገር መስማት፣ ማየት፣ ማሰብ፣ መናገር፣ መስራት ይገኙበታል። አንድ ሰው ሁል ጊዜ የእግዚአብሔርን ቃል መመገብ፣ ምስጋናውን ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለው ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግብን ተክተው የሚገቡ፣ ጾም ሲወጣ ደግሞ ስጋን ተክተው የሚመጡ አይደሉም። ሁልጊዜ ሙሉ የህይወት ዘመናችንም ልናደርጋቸው የሚገቡ ናቸው እንጂ። ስለዚህ ነው መቼም የማይጾሙ የተባሉት ከእነዚህ መከልከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉት ነገሮች አሉ። እነዚህም የኃጢአት ስራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና እነዚህን የመሳሰሉት ነገሮች መቼም መበላት ወይም መደረግ የሌለባቸው ስለሆኑ ሁል ጊዜም ከእነዚህ መጾም ያስፈልጋል። በስህተትም ከእነዚህ የቀመሰ ወይም የበላ ዋናው ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለክሉ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፣ በማንኛው ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ሔዋን መልካምና ክፉን ከሚያስታውቀው ዛፍ አትብሉ ዘፍጥረት ምዕራፍ 2 ቁጥር 18 ሲል መቼም ቢሆን አትብሉ ማለት እንደሆነ ያለ ነው። በጾም ወቅት በፈቃዳችን ስጋችን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ፣ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩን መልካም ነገሮች ከጾም በኋላ ይዘናቸው ልንቀጥል ይገባል እንጂ በጾም ወቅት የተውናቸውን የሚጎድን ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም። እንደተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባናል። ይህን ስናደርግ የዚያን ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል።
ጽድቅን በፊት ይሄዳል። የእግዚአብሔር ክብር በኋላም ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። ትጮኻለህ፣ እርሱም እነሆኝ ይላል። ኢሳይያስ ምዕራፍ 58 ከቁጥር 8 እስከ 9 እንደተባለው ይሆንልናል። የሐዋርያት ጾም አንዳንዶች የቀሳውስት ጾም ሲሉት ይሰማል። ይህም ከአሰያየሙ ጋር የተያዘው ብዥታ በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህን ጾም ሐዋርያት ብቻ እንጂ ሕዝቡ አለመጾሙ፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ናቸውና ጾምን የእርሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በሕዝቡም ዘንድ ይህ ስለሚታወቅም ጭምር ነው ይህ አስተሳሰብ የመጣው። ቤተ ክርስቲያናችን ግን ይህ አዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ትምህርት ምእመን ሳይል በ40 እና በስመ ነቀል የተጠመቀና ዕድሜው ከ7 ዓመት በላይ የሆነው ሁሉ እንዲጾም አውጃለች። እኛም እነርሱን ተከትለን በእነርሱ ስርዓት በመመራት በሐዋርያት ላይ ያደረውን የመንፈስ ቅዱስ ጸጋን ሀብት በእኛም ላይ እንዲያድርብን በየዓመቱ ጾም ሐዋርያትን ሌሎችም አጽዋማት አክብረን መጾም እንደሚገባን በቀኖና ቤተ ክርስቲያን ተወስኗል። ፍትሐ ነገሥት አንቀጽ 15 ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል እንዳለ ኤፌሶን ምዕራፍ 2 ቁጥር 20። በሐዋርያት መሰረትነት ላይ ለታነጽን ለእኛ ለክርስቲያኖች የሐዋርያት ጾም የእኛን ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁል ጊዜ በንስሐ ታጥበን እና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችን እግዚአብሔር አምላክ እንዲባርክልን ሰላም፣ ፍቅርን እና ጤና እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያን አገልጋዮች አገልግሎታቸው እንዲባርክላቸውና ምእመኑ ወደ መልካም ጎዳና እንዲመሩ የሚጸልዩት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህ ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፍ አምላካችን ለማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን በመከተላቸው ዓለም ዞረው ባስተማራቸውን ስለ ቅዱስ ስሙ በጽናትና በጥብዓት መከራ መቀበላቸው ይዘክራል። ምእመናን እና ካህናት የቅዱሳን ሐዋርያት መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔር በንጹህ ደሙ ከዋጃት ቅዱስ ቤተክርስቲያን ጋር ያለን ፍጹም አንድነት እንድንጸና ራሳችን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት እንቀበልበት ይገባል። ለዚህም የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ሐዋርያት ጸሎት ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።